የወሎ ነዳጅ ዕጣ ፈንታ ሊወሰን ይመስላል። ለበርካታ ዓመታት ሲነገርለትና ሲጠበቅለት የነበረው የደቡብ ወሎ ለገሂዳ ወረኢሉ የነዳጅ ሀብት እልባት ለማግኘት ተስፋ የተጣለበት ውሳኔ ሊሰጥ ነው። ከፌዴራል እስከ ወረዳ ድረስ የተውጣጡ ከፍተኛ ባለድርሻ አካላት ቡድን ዛሬ ታህሳስ 1 2018 ዓ.ም በቦታው ተገኝተዋል። ይህ በዘርፉ የተሰማሩ ባለሙያዎችን ያቀፈው ቡድን የሚከተሉትን አካላት ያካተተ ነበር። አንደኛ፣ ከፌዴራል ክልልና ዞን የሚመለከታቸውን አካላት። ሁለተኛ፣ ከወሎና ከአዲስ አበባ ዩኒቨርሲቲዎች የተውጣጡ ባለሙያዎች ቡድን ለገሂዳና ወረኢሉ ወረዳዎችን በሚያዋስነው መቸላ ወንዝ አካባቢ በዓለ ስንጥቅ ወጥቶ የሚታየው ነዳጅ በአይኑ ተመልክቷል። የናሙና እና መረጃ ስብስብ በዓለት ላይ ከፈሳሽ ናሙና ወስደዋል። እንዲሁም በ2005 ዓ.ም ከፍተኛ ክምችት እንደሚገኝ አመላክቶት የነበረውን ጎራና ትምህርት ቤት አካባቢን በጂፒኤስ መረጃ መዝግቧል። ቡድኑ በአካባቢው ነዋሪዎች፣ በወረዳ አስተባባሪዎች፣ አመራሮች እና በአገር ሽማግሌዎች ሞቅ ያለ አቀባበል የተደረገ ሲሆን ጠቃሚ ማብራሪያዎችንም አግኝቷል። መንግስት ለማዕድን ዘርፍ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎቹ ዛሬ ያዩትን የተፈጥሮ ሀብት ለሀገር ልማት እንዲውል በቅርበት ክትትል እንደሚያደርግበት አረጋግጠዋል። ይህ ጉብኝት ለዘመናት የቆየውን የነዳጅ ጥያቄ የመጨረሻ ምላሽ የሚያገኝበት መነሻ ይሆን?